አንድ ስፍራ ላይ ቁጭ ብላችሁ አትሞቱ ነው የመልእክቴ ርዕስ። በአንድ ስፍራ ተቀምጣችሁ አትሞቱ። ሰላም ቅዱሳን እንደምን አላችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ ወደ እናንተ አቀራያችሁ ይላችሁ መጥቻለሁ። ይህንን ደግሞ አብረን እንከፋፈላለን ማለት ነው። አብረን ደግሞ ዘፍጥረት ምዕራፍ 11 ቁጥር 31 ጀምሮ ያለውን አብረን እንመለከታለን ማለት ነው። ታራም ልጁን አብርሃምንና የልጅ ልጁን የሐራን ልጅ ሎጥን የልጁን የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ሄዶ ዘንድ ከከለዳውያን ኡር ወጡ። ወደ ካራን መጡ፣ ከዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። በዚህ ስፍራ ላይ ስንመለከት አንድ ታራ የተባለ ሰው እናገኛለን። ታራ ልጁን አብርሃምንና የልጅ ልጁን ሎጥን እንዲሁም ደግሞ ምራቱን ሶራን ይዞ ወደ ከነዓን ተጀመረ። የእግዚአብሔር ቃል ይናገራል። በዚህ ስፍራ ላይ ታራን ታርጌት ያደረገው ከነዓን ነበረ። ታራ ግን በካራን ከደረሰ በኋላ 205 ዓመት አስቆጥሮ እዛው እንደሞተ ይናገራል። ዓላማ ይዛችሁ አሳካለሁ ብላችሁ ያስባችሁ ታርጌት እያለ በአንድ ስፍራ ተቀምጣችሁ አትሙቱ። ውጡ፣ ተንቀሳቀሱ፣ ተራመዱ። ስትራመዱ የሚመጣውን ችግር የሚመጣውን መከራ ለመቀበል ፈቃደኛ ሁኑ። የሚመጣውን መከራ የሚመጣው ችግር ለትንሽ ጊዜ ነው፣ ለጥቂት ጊዜ ነው። ትንሽ ጊዜ ብቻ ነው የሚጎዳ፣ ትንሽ ጊዜ ብቻ ነው የሚያሳምም። ታራን ወደ ከነዓን ታርጌት አድርጎ ነበር የተነሳው። ነገር ግን ካራን ተቀመጠ። ወደ ከነዓን የሚወስደው መንገድ መጋፈጥ አልፈለገም። መንገዱ ትንሽ አወዛጋቢ ነው። መንገዱ ትንሽ ያንገጫግጫል። ነገር ግን ያችን ነገር ለመቀበል ፈቃደኛው ነው። ታራን ፈቃደኛ ባለመሆኑ ነው 205 ዓመት በአንድ ስፍራ ላይ አስቆጥሮ የሞት። ታርጌታችሁን ዓላማችሁን አትግደሉ። 2 ጊዜ ደግሞ እንደ መሞት ነው። ራመድን መቀጠልን ተለማመዱ። ስትራመዱ ትነደፋላችሁ፣ ግን ማራገፍ አለ ያላችሁ ቀጥሉ። ጳውሎስ እያራገፈን የቀጠለው 276 ሰዎች በነበሩበት ጳውሎስ 275ኛ ሰው ነው። ነገር ግን ስለተንቀሳቀሰ፣ ስለተራመደ፣ ስለወጣ፣ ስለተንቀሳቀሰ ተነደፈ። ነገር ግን አልሞተም። ተነደፋችሁ ማለት ሞታችሁ ማለት አይደለም። ተነደፋችሁ ማለት እዛው ቀራችሁ ማለት አይደለም። ተነደፋችሁ ማለት ወደቃችሁ አይደለም። ነደፍ ካለ ማራገፍ አለ። እያራገፍክ ትቀጥላለህ፣ እያራገፍክ ትወጣለህ፣ እያራገፍክ ትጨርሳለህ። ለትንሽ ጊዜ ልትጎዳ ትችላለህ። ለጥቂት ጊዜ የሆነች ቻሌንጅ ሊያጋጥም ይችላል። ያንን ለመጋፈጥ ፈቃደኛ ትንሽዬ ህመም ብለህ ህልምህን አትግደል። ለትንሽዬ ጠባሳ ብለህ ህልምህን አትግደል። መራመድን ተማር። እኛ ባነበብነው ክፍል ላይ የምንማረው ይሄን ነው። አንድ ስፍራ ላይ ቁጭ ብላችሁ አትሞቱ ነው የመልእክቴ ርዕስ። በአንድ ስፍራ ተቀምጣችሁ አትሞቱ። ራእያችሁን አትግደሉ። ተንቀሳቀሱ፣ ሂዱ፣ ውጡ። ስፍራ ላይ አትቀመጡ። ስፍራ ላይ ከተቀመጣችሁ ትሞታላችሁ። ምንም ሌላ ነገር አታመጡ። ስትንቀሳቀሱ ወደ ራእያችሁ ትደርሳላችሁ። ወደ አለማችሁበት፣ ወደ አያችሁበት ከፍታ ትደርሳላችሁ። በጣም ትላልቅ ሰዎች ስታዩ እንደሱ ባረገኝ ትላላችሁ አይደለ? በምኞት ሰገነት ላይ ዝም ብላችሁ ታድራላችሁ አይደለ? ያን ቦታ ለመያዝ፣ ያን ቦታ ለመንካት መንቀሳቀስ። ያ ሰው የሆነ በፈጣን ፈረስ ላይ ተቀምጦ አይደለም እዛ ስፍራ ላይ ደረሰው። 100 ወይ 200 ጊዜ ተነድፎ ነው። ደፍን አትፍሩ። ወደ ኋላ አትመለሱ። ተንቀሳቀሱ። ኋላ ተመልሳችሁ ምንም የምታመጡት ነገር የለም። እግዚአብሔር ጋር ሆናችሁ ቀጥሉ። ከእግዚአብሔር ጋር ሆናችሁ ነገራችሁን አስቀጥሉ። እግዚአብሔር ባሰባችሁት ነገር ላይ፣ ባቀዳችሁት ነገር ላይ እግዚአብሔር የራሱን ስራ ይሰራል። እናንተ ስራ ጌታ ይሰራል። እናንተም ደግሞ የጌታን ስራ አሰሩ። ጌታ ልብስ ያዘጋጅላችኋል፣ እናንተ ደግሞ ትለብሳላችሁ። እግዚአብሔር መኝታ ያዘጋጅላችኋል፣ እናንተ ደግሞ ትተኛላችሁ። ጌታ መኖሪያ ስፍራ ያዘጋጅላችኋል፣ እናንተ በዛ ላይ ትኖራላችሁ እንጂ ጌታ አምጥቶ ልብስ አያለብስም። ጌታ አምጥቶ ሽሩሩ አድርጎ መኝታ አያስተኛ። እንቀሳቀስ፣ ተራመድ፣ አትቀመጥ። ዶርማንቶን አትቀመጥ። አክቲቭ እጅ እግርን አንቀሳቀስ፣ ውጣ፣ ተራመድ። የዛኔ ከፍታው ትቆጣጠራለህ። የዛኔ የራስ የሆነውን ነገር ትይዛለህ። አትቀመጡ። በአንድ ስፍራ ተቀምጣችሁ አትሙቱ። እንደ ታራን አትሩ። ተራመዱ፣ ተንቀሳቀሱ። እግዚአብሔር ካየላችሁ ከፍታ ወርዳችሁ አትገኙ። በራሳችሁ ምክንያት ጌታ ካየላችሁ ከፍታ ወርዳችሁ አትገኙ። ተራመዱ፣ ተንቀሳቀሱ፣ ሂዱ፣ ውጡ፣ ተራመዱ። መቀመጥ ምንም ዋጋ የለውም። መቀመጥ ምንም አይጠቅምም። ራስንም ትገላለህ፣ ራእይንም ትገላለህ። ጌታ ካሰበልን ከፍታም ዝቅ ትላለህ። ተራመዱ፣ ተንቀሳቀሱ። ወደ እናንተ የሚመጣውን ችግር ተጋፍጡ። ወደ እናንተ የሚመጣውን ችግር ለመውሰድ ፈቃደኛውን፣ ወደ እናንተ የሚመጣውን ችግር ለመቀበል ፈቃደኛውን፣ ወደ እናንተ የሚመጣውን ችግር አሜን ብላችሁ ተቀበሉ። ምክንያቱም ችግሩ ለትንሽ ጊዜ ስለሆነ። መራመድን ተለማመዱ። አንድ ስፍራ አትቀመጡ ወዳጆቼ። ተራመዱ።
ተንቀሳቀሱ። በአንድ ስፍራ ላይ አትቀመጡ። በያላችሁበት ስፍራ የእግዚአብሔር ሰላምና ጸጋ ይብዛላችሁ።